አረ ቤተሰቦቼ የት ሂጅ ልሳቅ? ወይኔ ታግታ የነበረች ሴት እንግዲህ እንደዚህ ፍሽ ብላ ዝንጥ ብላ መታለች፣ ዱቄት መስላ ማለት ነው። ወይኔ እናቴ የት ነበርሽ ትላት እኮ ምክንያት ነው ያጣቸው ማለት ነው። እሷ ከባሏ ጋር ፍሽ እያለች ዝንጥ ብላ ጠፍታ፣ ከዛ ስትመጣ የት ሄደሽ ነው? ምን ሆነሽ ነው? አንድ ላይ እስቲ ንገረኝና ችግራችን አንድ ላይ በምንም ነገር እቀበልሻለሁ ንገረኝ አላላትም? በምንም ነገር እቀበልሻለሁ ማለት ፓርት ላይ ማለት ነው። ከየትኛው ወንድ ጋር እዛ ተለከስክሳ ከመጣች ትቀበላታለህ? ለነገሩ የእሷ ብጤ ስለሆንኩ ትቀበላታለህ በደንብ አድርጋ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ጠፍቶ የነበረው ሰውዬ ተገኝቷል። እንግዲህ ጠፍቶ የነበረው ሰውዬ በሳምንቱ መጥቶ በራሱ ቤት ቪዲዮ ለቋል። ዛሬ እንደምታዩት ማለት ነው። ታግቶ የነበረው ሰውዬ አረ እኔ ልሳቅ። እናንተ በጣም ነው የምትመቹት የምር ማለት ነው። እና ሄርሜላ ተገኝታለች፣ ቤተሰቦቼ መታለች። ያው ከነበረችበት ቦታ ታግታ ነበር አሉ ነው እንጂ አላየሁም እንደታገተች። እኔ እኮ ነግራችሁ ነበረ። የሄርሜላ በጎች ሲያለቅሱ አታልቅሱ፣ እሷ ፈታ ዘና እያለች ነው ከባሏ ጋር ከልጇ ጋር። ዛሬ ደግሞ እያለቀሰች ምናምን እያረጋት ነበረ፣ ያው እንዲቀበላት ማለት ነው፣ ይቅርታ እንዲያረግላት። ይሄ ሞኝ ደግሞ ችግር